ዛሬ በአዞር ባታ አድርገን ወደ አባይ ሐይቅ ላይ የመጣንበት በመዝናኛ ጀልባ ነው በጋሞ ልማት ማህበር በኩል። ቀጣይ ላይ ደግሞ የትራንስፖርት አገልግሎት ከአርባ ምንጭ ዲላ በቅርቡ እንደምንሄድ ተስፋ እናደርጋለን። ጋሞ ልማት ማህበር በርቱ። አዞር ባታ 4 ኪሎ ሜትር ላይ ነው የምንገኘው። አሁን ሞጨ ደሴት አቅራቢያ ነው ያለነው። አሁን እየተመለስን ነው ማለት ነው። ከዚህ በስተጀርባ ደግሞ የዜብራዎችን የሜዳ አህዮችን በቀላሉ ማየት እንችላለን። ዛሬ በጋልማ አማካይነት ወይም በጋሞ ልማት ማህበር አማካይነት በዞናችን ያሉ የቱሪዝም ጸጋዎችን በጋራ እየጎበኘን ነው። በዚህ መሰረት የ4 ኪሎ ሜትር ጉዞ በአባይ ሐይቅ ላይ ያደረግን እንገኛለን። ይሄ ምንድነው የሚያሳየው? ቱሪዝም አንዱ የኢኮኖሚ አቅማችን እንደሆነና አካባቢያችን ደግሞ ሰላማዊ አካባቢ በመሆኑ ብዙዎች መጥተው ቢጎበኙ ብዝናኑ፣ አንደኛ የመንፈስ እርካታን ያገኛሉ፣ ሁለተኛ አገራችን ያላትን እምቅ ጸጋዎችን ይጎበኛሉ። ለኛ ደግሞ የኢኮኖሚ አቅም የሚጨምር በመሆኑ ሁላችሁ ኑ ጎብኙ። ጋሞ አርባ ምንጭ የሰላም አካባቢ